ተጀናጀንልኝ። የሀገር ፍቅር ማለት እንግዲህ እንዴት ነው? ከልጅነት ጀምሮ ዳይ ራን አውቄ ነው። አረ ወይኔ ሰላም ውድ አጀብ ቲዩብ ተከታታዮች እንዴት ናችሁ? እንግዲህ ዛሬ ለየት ባለ ቪዲዮ መተናል። እንደተለመደው እንዴት ቆያችሁኝ፣ እንዴት ሰነበታችሁኝ እያልኩኝ ሁላችሁም በዚህ አጋጣሚ ይሄን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ምንም የምንለቀው ነገር እየታየ አይደለም ጋይስ። ያ ዩቲዩብ በሰጠን መረጃ መሰረት እየታየ አይደለም። ሁላችሁም ገብታችሁ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ። እንደተለመደው ዛሬ ቀውጢ በሆነ ቪዲዮ መተናል። እንግዲህ ጋይስ እንግዲህ መገናኛ ያለ ነው። ወደ ቀበና ታክሲ መያዣ ወደዛ እየሄድን ነው። ካገኘን ታክሲ፣ ካላገኘን ባስ፣ ካላገኘን ደግሞ በእግርም ካላገኘን ደግሞ ያው እናገኛለን፣ በእግር እናገኛለንና እስቲ ወደዛ መንገዳችን ወደ ቀበና እያደረግን ነው የምንገኘው። ዛሬ ያበደ I can't wait እስካየው ድረስ ማለት ነው። ማርያም ጓጉቻለሁ። የሆነ በጣም ደስ ይላል ቫይቡና እናንተም እንደምትወዱት ተስፋ አደርጋለሁ። ተባለ ጉልጉላ በጋሞነ ክረም በፀሐይ ጋመና ከዚህም ከዛ መጠሩ ወኝተናል ቀበና ቢሻ 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 ፋይናሊ ጋይስ ቀበና ደርሰናል። እንግዲህ ቀበና ደርሰናል ጋይስ። አሁን ወደ አዲስ ቦታ ምን እየተካሄደ እንደሆነ አሳያችኋለሁ። ወደ ቦታው እንሄዳለን ጋይስ። ያለውን ነገር ደግሞ በደንብ በሰፊው አንድ ባንድ አሳያችኋለሁ። ጋይስ ወደ ውስጥ እየገባን ነው። ማርያምን ሌላ ታሪክ ማለት ስማ። ግን በፊት እንዴት ነበር? እኔ ግራ እየገባኝ ነው። እስቲ ወይ ሰርች አድርጌዋለሁ በፊት እንዴት እንደነበር እንጂ ጭራሽ ሌላ በቃ ሌላ ቦታ ነው የሆነው። ሌላ ማለት ነው። እዚህ ጋር እንደምታዩት ሾፖች አሉ፣ ደግሞ አዳዲሶች ገና ያልተከፈቱ አዳዲስ ሾፖች አሉ እንደምታዩት። በስመ አብ ቀውጢ ነው የሆነው። ቀውጢ ወድቀን ነበር ተደመን ሳንጨርስ ኧረ በለው እዩት። ቆይ ይሄንንማ በፊት ለፊት ዞሬን አሳያችኋለሁ። ፏፏቴው በፊት ለፊት ጋር ዞሬ አሳያችኋለሁ። አሁን ከላይ ያለውን ያቆረውን አሳያችኋለሁ፣ የሚወርደው ማለት ነው። ቆይ እዚህ ጋር ሶሪ እየቀረጽኩ ነው በመሀላችሁ እንዳንገባ። ኦ ማይ ጌ ያስፈራል። ይሄ እንዴት ነው? ለዋና ይሆናል እንዴ? እዚህ ጋር ብንገባ ለዋና ይሆናል? እንዴት ነው? ያስፈራል በጣም። ይሄ በጣም ስምጥ ነው የሚመስለው። ጸጥ ያለ ነው። መስማ እዛች ጋር ደግሞ እንትን አለች መሰለኝ። እቺ የሞተር እንትን አለች፣ ጀልባዋ አለች። እንዴት ነው? የአገልግሎት ይሰጣል ወይስ ገና ነው? እስቲ ይሄን እንጠይቃለን። አገልግሎት የሚሰጥ ከሆነ እንጠይቃለን፣ እንሞክረዋለን። እስቲ እየተሳንፈፈን ወድጄዋለሁ። ማርያምን ሌላ ታሪክ ደግሞ። ቆይ ፏፏቴውን ደግሞ ወርጄ ላሳያችሁ።
በውስጥ እንሄዳለን። በውስጥ በኩል እናልፋለን። በፏፏቴው በኩል ማለት ነው። በሱ ወርደን እናየዋለን። ይሄ አዳራሹ ነው። ገና አላለቀም መሰለኝ። ይሄ እኔ እንጃ። ሰፊ ነው። ይሄ ደግሞ እንደምታዩት ሰፊ ነው። ገና አላለቅም። እስኪ ከውስጥ ላሳያችሁ። ከውስጥ እንየው። በስመ አብ ላሳያችሁ፣ አዙሬ ላሳያችሁ። ይሄ ከአዳራሽ ውስጥ ነው። እንደምታዩት አዳራሹ ይሄን ይመስላል። በጣም ሰፊ ነው። ከአዳራሽ ውስጥ ሆናችሁ ራሱ ወደ ፏፏቴ ይታያል። አታዩትም? እዛ ጋር ቀበና ይላል ፏፏቴው ያውና ዙም አድርጌ ላሳያችሁ። በዛ መሀል ብዙ ሰው ነው የሚያልፈው፣ በመሀል በፏፏቴው ስር ማለት ነው። በሱ ጋርም ገብተን እናያለን። እንዴት አያችሁ? ጸዴ ነው። እዚህ ጋር አበቦቹ ምናምን ጸዴ ናቸው። በቃ ደስ ይላሉ። ዋው! ያት ቺምቢራቢሮ ያት መቀመጫ ነች። ያው እዚህ ጋር ማረፊያ ነች። ሲደክማችሁ እዚህ ጋር ገብታችሁ እንደዚህ ያው መቀመጫ ነው። አያችኋት? እዚህ ጋር እንግዲህ ሲደክማችሁ መታችሁ እርፍ ትላላችሁ። ቢራቢሮ መሀል ገብታችሁ ቁጭ ትላላችሁ። ዋው! ከዚህ ሆናችሁ ራሱ ስታዩት ቪው እንዴት እንደሚያምር እግራችሁ እንደዚህ ያወዛወዛችሁ አበቦቹን እያያችሁ ምናምን ደቅ ትላላችሁ። ወይኔ በዚህ መውጫ ነበረው ለካ ተሸወድን። በዚህ መውረድ እየቻልን በዛ ነው። ኤኒዌይስ ያው ወደዛው ስለሆነ ኖርማል ነው፣ ችግር የለውም። ሌላ በቃ በስመ አብ ግን ከመቼው ተሰርቶ ከመቼው ነው ያለቀው ነው እኔ ያልገባኝ ነገር ቢኖር ከመቼው ሰርቶ ከመቼው አለቀ። ኦልሬዲ ገና ያላለቁ ነገሮችም አሉት መሰለኝ። እዚህ ጋር ሊፍት አለ ምናምን ገና ይመስለኛል። ኦፕን አልተደረገም፣ ገና ነው፣ አላለቀም። ያው እዚህ ጋር ሁላ እየተጸዳ ነው ያለው፣ በውስጥ እየተጸዳ ነው። ደራሹ አቀላይ ቀልረው ተወድልድ ላይ ጉዛ ተሻግሮ ተባለ ጉልጉላ በጋም ሆነ ክረምት በፀሐይ ጋመና ከዚህም ከዛ መጠን ወኝተናል ከበና ቢሻ 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 ደሴ በፏፏቴ ውስጥ ነው። እስማ ይፈሳል እዚህ ጋር ዝናቡ ፏፏቴው ልብሳችንን አበላሽው። ዳይ በስመ አበሰበሰን እኮ እንጂ አበሰበሰን። ፏፏቴውን እናያለን ብለን በሰበሰን። ናይስ በስመ አብ ጸዴ ነው። ትንሽ ሙቀቱን አቀዘቀዘ። ደራሹ አቀላይ ቀልረው ተወድልድ ላይ ጉዛ ተሻግሮ ተባለ ጉልጉላ በጋም ሆነ ክረምት ጋይስ እንግዲህ ያው በውስጡም ወክ ማድረግ ያለው ምናምን በእግራችሁ ወክ ታደርጋላችሁ። ይሄን ፏፏቴ እያያችሁ ምናምን ደስ ይላል። በጣም ሰፊ ነው ግን ቦታውን በደንብ ነው የተጠቀሙበት። በደንብ ማለት ማጠብቁት ማገሙት ማጠብቁት በደንብ አድርገው ነው የተጠቀሙት ቦታውን።
ፏፏቴ እናሳያለን ብለን በሰበስ ጉባኤ ልብሳችን ስማ ያበደ I have no word ካለልኝ እግዚአብሔር። ቀበና ግን በፊት እንዴት ነበር ማሚ? ጠፋብኝ በጣም ነበር የሚያስጠላ። አሁን እኮ ጠፋብኝ ጭራሽ እኮ እንዴት እንደነበረ በፊት ራሱ አሁን ተቀይሯል በጣም ቦታውን በደንብ ነው የተጠቀሙበት። ያው እኛም ለማድነቅ ምናምን የመጣ ነው ቪዲዮ እንሰራለንና ቦታውን ለማድነቅ ነው የመጣ ነው። ቲክቶክ ላይ አይተነው ነው የመጣ ነው። በጣም ነው የሚያምረው። አዎ አሳምራችሁታል። እሺ እናመሰግናለን። እሺ ማሚ ያው እነሱ እንግዲህ ይሄ ቦታ እንዲያምርና እንዲጸዳ አስተዋጽኦ ያደርጉ እናቶቻችን ናቸውና ለነሱም ያው ሪስፔክት እና ማበረታታት ግድ ነው። አታያችሁም እንዴት ደስ እንዳላችሁ። እኔ እኮ ግራ ገብቶኛል እንዴት እንደነበሩላ በፊት ሰላም ነው። ግራ ገብቶኛል እግዚአብሔርን ጠፍቶብኛል። ቀበናን እኛ በፀሐዬ ነበር የምናውቃት በፀሐዬ ዘፈን። ከቀበና የሚመጣው ቡሉላ በቡሉላ አድርጎ ምናምን የሚያልፈውን ወንዝ ነበር እዛ አካባቢ ስለሆነ በዛ የሚያልፈውን ወንዝ ነበር የምንለው። ጸዴ እቺ ሞተር ደግሞ ብትፈቀድ ቼክ አድርገን እናያታለን። በሱ ደግሞ ትንሽ ዞር ዞር እናለን ከተሳካ ማለት ነው። ሜቢ እኔ እንጃ የሚሰራ አይመስለኝም ቆሟል። ሰዎቹም እየጠየቁ አይደለምና ሜቢ የሚሰሩ ከሆነ እንግዲህ ቀበና ላይ አሪፍ ቆይታ ይኖረናል። ያው እሱም ካልሆነ ያው መዋኘት የሚቻል ከሆነ ደግሞ እንገባለን፣ ገብተን እንዋኛለን። ደከመኝ እቺን ተራምጄ እንጂ እነዚህ ላይቶቹ ናቸው ማታ ማታ ላይ ሲሆን ያው ይበራሉ። ፋውንቴኖች አሉ ምናምን። እነዚህ ላይ መስመሮቹ የነሱ ናቸው። ያው እዚህ ጋር የዜግነት እያሉ ነው። የሀገር ፍቅር ማለት እንግዲህ እንዴት ነው ከልጅነት ጀምሮ ምን ያህል ስሜት እንዳለው በዚህ ህፃን ማወቅ ይቻላል። እንግዲህ ነይ አባ ሰላም በይ። ጎዝ እሺ፣ ስም ማን ነው? ሳሚ ጎዝ እሺ። እያሽቹቸው ራሱ እንዴት ለሀገሩ እንግዲህ መዝሙር ተከፍቶ ምናምን አይደለም ባንዲራ አይቶ ነው። ስለዚህ እስኪሩን ላይ ያሳያችኋለሁ። እሱ ላይ ያለውን ባንዲራ አይቶ ነው እንግዲህ የዜግነት የሚለው ያሳያችኋለሁ። አያችሁት? እዚህ ስክሪኑ ላይ ያለውን ባንዲራ አይቶ ነው ቆሞ የዜግነት እያለ ያለው እና በጣም ነው ደስ የሚለው። በጣም ደስ የሚል ሱጬ ነው። አስባችሁታል ጋይስ? ያሉበት መስታወቱ ላይ ነኝ እኮ ያሉት ይሄ የተሰበረ ማለት በቃ ዳይ ቻው ቻው ነው በቃ። ከዚህ ቪዲዮ በኋላ እንገናኝ። በጣም ተጀናጀን ይልኛል። ገባው ማለት ገባው ነው። ገባው ወጥቶ የለም እዚህ ከገባ ነው። በስመ የሆነ ውስጥ ንዝር ነው የሚለው ግን እዚህ ጋር ኮፊ ይዛችሁ ምናምን ነፋስ እየወሰዳችሁ ተረግፋችሁ እንደዚህ ኮፊ እየጠጣችሁ ምናምን አስባችሁ ያለው ስሜት ለየት ያለ ስሜት unbelievable guys ማጠብቁት በቃ ማግምት። እኔ እንደዚህ በጣም
ይቅርታ ግን ባይዘው ኢሞሽናል ሆንኩባችሁ። እኔ እንደዚህ ኢሞሽናል ሆኜ አላውቅም ለመጀመሪያ ጊዜ። ዋው ምናምን አልልም። በቃ ምንም ቀወጠም ምንም አለ ምናምን አሪፍ ነው ምናምን ነበር የምለው። ዛሬ ግን በቃ ምንድነው ዛሬ አሽቃበትክ ምናምን እንዳትሉ። ፈልጌው አይደለም ማርያም በቃ ደስ ይላል ቦታው ምናምን ጸደይ ስፓት ነች። ወድጄዋለሁ በጣም። እዚህ አንዴ እዚህ ጋር በወኝ በቃ እኔ ዋና አልችልም ግን ግባ እያለኝ ነው እንዴ። እዚህ ጋር ኃላፊነቱን የሚወስድ አካል ካለ እዚህ ጋር ልግባ ነው። ዋና አልችልም በቃ የመጣው ይምጣ ዝም ብዬ ግባ እያለኝ ምን ታስባላችሁ? ልግባ ወይስ ይቅርብኝ? ደራሹ አቀላይ ከምረው ተወድልድ ላይ ጉዛ ተሻግሮ ተባለ ጉልጉላ በጋም ሆነ ክረምት በፀሐይ ጋመና ከዚህም ከዛ መጠን ወኝተናል ከበና እኔ እቺ ነገር ነች በቃ የሆነ ውስጤ የሚጠራጠራት የሆነ ስብር የምትል ነገር ነው መስሎና ያስፈራልኝ። በጣም የሚያስፈራው ከማዶ እስከ ማዶ አንድ ነው በብራችን ያሰናኝ የልጅነቴ ቢሻን ከበና ነው መሰረቴ የማልዘነጋው ባረካው ጋይስ እንዴት ናችሁ? እንግዲህ ያው ይህ ልጅ እንዴት ነው ከወገብ በታች እግር የለውም እንዴ ምናምን ስትሉ ለነበራችሁ ይኸው እንዴት ነው? ሁላችሁም ደግሞ ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ዝም ብላችሁ ማየት አይደለም፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ያው እናንተ ቢሆን ነው ሪስክ እየወሰድኩ ያሉት እንደዚህ አይነት ቦታዎች ለእናንተ እና ሁላችሁም ይሄን ቪዲዮ ያው በትንሹ አንድ ሺህ ላይክ እንዲገባ ያው በፍቅር ይዝም ይዣችኋለሁ። 1000 ላይክ ይሄ ቪዲዮ ጋይስ እንግዲህ እንደምታዩት መሀል ቀበና ላይ እንደዚህ ዘና እያሉ ማጠብቁት እስማ እንዴት ነው ደስ የሚለው እናት። አሁን በጣም እስማ ጋይስ ኧረ ወዴት እሺ ኧረ እየፈራሁ ነው እግዚአብሔር እንዴ። እሺ ጋይስ ለመጨረሻ ጊዜ ነው የምታዩኝ። ከዚህ በኋላ ቪዲዮ አልሰራላችሁ እንደዚህ አይነት ቪዲዮ። ይሄ ባቡጋያ አይደለም፣ ያው ቢሾፍቱ ምናምን አይደለም፣ መሀል ቀበና ላይ ጋይስ። በስመ አብ ቆይ ላሳያችሁ። ይህ እግሬን አጠላልፌ ምናምን እግራችን እንደዚህ ሰቅለን ፈታ ብለን አማናችሁ አፖስቶሏ መንገድ ሁሉ ሰላም ችግር የለም። ሪላክስ እኔ የሚገባ አልመሰለኝም ነበር ታውቃለህ። ዝም ብዬ ነው የጠየኩት። ስለ አዲስ ስለሆነ ቆየ ከተመረቀ ሁለት በቃ እንዴ እኛ ሰልችቶን ነበረ። ሶደሬ ምናምን ደብረ ዘይት ምናምን መሄድ ትራንስፖርቱ ምናምን አዛርጎን ነበር። አሁን የምን እዛ በቃ እዚህ ነው ፈታ ምን ወደ እንትኑ እንዳንወጣ
ያቺ ሞተሯ ግን ታስፈራለች። ቅድም ልጁ ሲነዳት አፍኖት ነው አልቻለበትማ። ድምፁን አፍኖት ነው አይደል እኮ የሆነ አፍኖት ነው። በጣም ሲጮህ ነበር። በጣም ነው የሚፈጥነው። አዎ አረ ወደ ፏፏቴው እየወረድን ነው ጋይስ፣ ወደ ፏፏቴው እየወረድን ስተን እንዳንገባ አንድ ዝም ብለን ዞር ብለን ውጣ ግን አይደለም ታውቃለህ። በጣም ጋይስ እንግዲህ አሁን ይኸው ገና መቼ ነው የተከፈተው ነው ያልከኝ? እሑድ ነው የተከፈተውና በነፃ ነው አሁን በቃ ለማሳየት ምናምን እስከሆነ ድረስ በነፃ ነው ጋይስ፣ ምንም ክፍያ የለውም። ግን ያው በቅርብ ቀን መጀመሩ አይቀርም አይደል? በቅርብ ቀን በብር መሆኑ አይቀርምና የዛን ሰዓት ደግሞ በቃ እየከፈላችሁ እንደልባችሁ ፈታ ዘና ትላላችሁ ማለት። ካፕቴናችን እንዴት ነው መንገዱ? አፖስቶ ነው። ወደ ፏፏቴው እየሄድን ነው ጋይስ። አተ እንዳንወርድ ጋይስ፣ ፏፏቴው እዚህ ጋር መቼም ነው ሰው ማን ነው መቼ አይ እንደዚህ እንደጨረሳችሁ አረጋ አንቺ አውቄ ነው። አረ ወይኔ ነው እዚህ ጋር ወይኔ ያቺ አበባ ምንድን ነች? እዛ ጋር ያለችዋ እሷን አንዴ እና ታርገናት። አውቄ ነው እኔ ገና ስንት አላማ አለኝ ገና በዚህ ዩቲዩብ ስንት ፏፏቴ ያለው እያልኩ አረ ድንገት ላነቃ እንችላለን እንዴ? እንግዲህ ያለ የሌለ ኃይላችንን እየተጠቀምን ነው። ካፕቴናችን መዳረሻችን ላይ ደርሰናል እና እዚህ ጋር ብዙ ኦዲየንስ አለ እየጠበቀን ስለሆነ ያው እንግዲህ ቄቻችን እንደዚህ እያየን ነው። ይኸውላ ህዝብ እኛን ነው የሚጠብቀው ጋይስ። እናመሰግናለን። ቴናችን እንዴት ነበር መንገዱ? ደስ ይላል። የሚገርም ነው። ኑና ፈታ ፏ በሉበት። ሁላችሁ መታችሁ ፏ በሉ እያለ ነው ካፕቴናችን እሱ ነበር። እናመሰግናለን። መልካም ቀን ብራዘር። ላይክ ሼር ሰብስክራይብ አድርጉ እያረጋችሁ ሁላችሁ። ያው እንግዲህ ከነ መጋጫችን የገባ ነው ጋይስ። ባህር ላይ ነበረን ቆይታ ይሄን ይመስል ነበር። እንግዲህ ጋይስ በውስጡ ደግሞ ያሉት ቦታዎች እነዚህን ብዙ ሾፒንጎች አሉ። እዚህ ጋር ላይ ካፌዎች አሉ፣ አሻንጉሊት መሸጫ፣ የህፃናት መሸጫዎች ምናምን ብዙ አሉና እዚህ ጋር መታችሁ እንግዲህ የምትፈልጉትን መግዛት ማየት ትችላላችሁ። አሁን እንደምታዩት ጸዴ በቃ ሱቆቹ ራሱ በቃ ወክ ያረጋችሁ እየጎበኛችሁ እንግዲህ ለልጆቻችሁ የሚሆን ጫማ፣ ልብስ ምናምን የህፃናት ልብሶች ምናምን አሉ። እነሱን እንግዲህ ማየትና መግዛት ትችላላችሁ። ያው እንደምታዩት እስከዛ ድረስ ነው ያለው ሱቅና ጋይስ እንግዲህ ቪዲዮአችንን ማጠቃላይ ላይ ደርሰናልና አሁን የሚኖረን ኮፊ ታይም ነው። በመጨረሻም የኮፊ ታይም ይኖረናል። ቡናችንን እንጠጣለን። እስከማዶ አንድ ነው በብራችን ያሰናኝ የልጅነቴ ብሻን ከበና ነው መሰረቴ የማልዘነጋው ባረካው ቡሬ የዋየው ብስ ባህሬ ሽኖ መመናን ወልሴ ከበና የፈረሳይ ወልሴ ከበና Bisha
bisha bisha bisha bisha na bisha bisha በጣም የሚገርም ቡና ነው። በጣም ደስ የሚል ቡና። ፋንዲሻችንም አለ። ፋንዲሻችንም እየበላ ነው። ጸደይ ኮፊ ታይም። ጋይስ እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መቻችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ